ምን አይነት ውበት ነው ይሄ ውበት! አርቲስት ማስተዋል ወንደሰን ታዲያ እንቺን አርቲስት በተለያዩ ፊልሞች ላይና በተለያዩ የትወና ብቃቶቿ ላይ እናውቃታለን። ታዲያ ታዋቂ የሆነችው በፊልምና በትወና ላይ ብቻ አይደለም። ኢንስታግራም ላይና የተለያዩ ማህበራዊ ሚዲያዎች ላይ በምታጋራቸው ፎቶዎቿ ረብጣ ብሮችን ታፍስበታለች። ታዲያ ቁንጅናን ከትወና ጋር አንድ ላይ አስተባብራ የያዘችው አርቲስት ዛሬ በፎቶ ሪቪያችን ላይ አካተናታል። ታዲያ ይህች አርቲስት ይህን የመሳሰሉ ፎቶዎቿን የምትፖስተው በነፃ እንዳይመስላችሁ። የተለያዩ የማስታወቂያ ድርጅቶች ለፎቶዋ ብቻ ረብጣ ብሮችን ይከፍሏታል። በግምት ከ100 እስከ 200 ሺህ ብር በወር የምታገኝባቸው የፎቶ ሪቪዎች አሉ። ፎቶ ሪቪዋን ከዚህ በኋላ ፎቶ ሪቪዋን እናቀርብላችኋለን። አብራችሁን ሁኑ። የፎቶውን ሬቲንግም ኮሜንት ላይ አስቀምጡልን። የመጀመሪያው ፎቶ ይሄ ነው። የመጀመሪያው ፎቶ እንደምናየው በጣም አሪፍ ፎቶ ነው። የያዘችው ጥርስ መፋቂያ ከፎቶ ጋር የፎቶ አንግል ጋር ሄዷል። በጣም አሪፍ ነው። በጣም መልኳን አውጥቷታል። ሜካፕ የለውም። በጣም ኩል የሆነ ፎቶ ነው። ወደኗል። ለዚህ 10 ከ10 እንሰጠዋለን ለዚህ ፎቶ። ሁለተኛ ፎቶዋ ደግሞ ይሄ ነው። ይሄም በጣም አሪፍ ፎቶ ነው፣ ግን በጣም እንትን አለ። እዚህ ላይ ደግሞ ሜካፕ በዛበት እና በጣም ውጥር አለ። በጣም ፍሌክሲብል አይደለም እንጂ ዲዛይኑ ምናምን አሪፍ ነበረ። ከኋላ ያለው ባክግራውንድ ፐርፌክት ነው። ቁመቷን አውጥቷታል። ቀሚሱ ቁመቷን አውጥቶላታል። በጣም አሪፍ ነበር። ሶስተኛ ፎቶ የማስተዋል ወንደሰን ደግሞ ይሄ ነው። ይህም በጣም ያምራል፣ ግን እንደቀድሙ ነው። በቃ በጣም ጥብብ አለ። በጣም ከባክግራውንዱና የቀሚሱ ከለር አንድ ላይ ሄዷል። ፐርፌክት የሆነ ሙሽራ ነገር ነው የምትመስለው እዚህ ጋር። ፐርፌክት በጣም አሪፍ ፎቶ ነው። ታዲያ ዛሬ የቪዲዮ ሪቪዋችን የፎቶ ሪቪዋችን እዚህ ላይ ተጠናቋል። ሰብስክራይብ ያድርጉ። ኮሜንት ላይም ስለ ፎቶ አስተያየት ስጡ።